ቤቢ ነው ግንባርሽን ሳምሽ ቀይ ግንባር ወደ ሰማት ከመሄድ በፊት እንግዲህ አንቺ እና ሻፈርጣስ ብለሽ አልሰምኩሽም ግን ያ የቤቱ አባወራ አባ እኔ ዛሬውን እዛው ነኝ የቤቱ አባወራ 60 ብሩ አይደለም አንቺ ደግሞ ታስባነኛለሽ እንዴ ለ60 ብሩ አይደለም እግዚአብሔር እንዴት እንደተናደርኩሽ ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች ዛሬ እናንተ ጋር ተመልሻለሁ ከስንት ጊዜያት በኋላ 2 ወር ምናምን አካባቢ ማለት ነው አንድ ቪዲዮ ነው 2 ወር አካባቢ ለቀኩት አስታውሳለሁ ከእናንተ ጋር ራሱ የተመለስኩበት ማለት ነው እና ዛሬ የመጣሁበት ዋነኛው ምክንያት ዛሬ በትንሹ ያው ዩቲዩብ ሪአክሽን ቪዲዮ ስትሰራ ባክግራውንዳችን ነጭ ሲሆን የተወሰነ ውበቱን ይቀንሷልና ዛሬ ምን አሰብኩኝ መሰላችሁ የጀርባውን ለምን ስቲከር አላሰራው ሚል ሐሳብ መጣልኝና ለምን ከቤተሰቦቼ ጋር ሆኜ እንዴት እንደሆነ ፕሮሰሱን ራሱ ሙሉ ለሙሉ እያሳየዋችሁ የኋላውን ባክግራውንድ አብረን እንሰራዋለን በዛው ምን አይነት ላይት እንደምጠቀም እንደ አዲስ ጀማሪ ምን መጠቀም እንዳለብኝ ከናንተ ጋር ሆኜ እናንተ ምንን ማረም የምትፈልጉት ነገር ካለ ኮሜንት ላይ የጻፋችሁልኝ ወደ እናንተ ተመልሻለሁ ማለት ነው ሪአክሽን ቪዲዮውን እንቀጥልበታለን ወደ ቭሎጉ ምን መጣለን ያው እንግዲህ ሳስበው ራሱ አስባችሁታል እንዲ ሰልፊ ስቲክ ይዘ ከተማ ቶሎቶል ለማንኛውም ቭሎግ የምትሰሩ ሰዎች ኮዲው በቪዲዮአችን እንወጣለን ማለት ነው ማይ ቤቢ ነው ግንባርሽን ሳምሽ ቀይ ግንባር ወደ ሰማት ከመሄድ በፊት እንግዲህ አንቺ እና ሻፈርጣስ ብለሽ አልሰምኩሽም ግን ያ የቤቱ አባወራ አባ እኔ ዛሬውን እዛው ነኝ የቤቱ አባወራ ለማንኛውም ሲተንቀሳቀስ በኢየሱስ አንቺ ሲጨንቅ መድኃኒዓለም ገና ለገና እየፈራው ነው እግዚአብሔር ጋሪ ባገኝ ደስ ይለኛል ይውላችሁ ወይ ሲጨንቅ እዛ ጋር የሰፈር ልጆች ኳስ እየተጫወቱ ነው እኔ ደግሞ እዚህ ጋር ይውላችሁ ግስት ብያለሁ ማለት ግስት በኢየሱስ እንዴት እንደሚጨንቅ ብታውቁ ይውላችሁ በባጃጅ ሊድ በጋሪ ሊድ እያልኩ ነው ልጁ ግን የበዓል ማግስት ነው እንዴት እንደሚከፍት አላውቅም ለማንኛውም እየሄድን እናወራለን አምስተኛውስ ምን ችግር አለው ቀርተህ ብትመጣ በምን ነው ተሞቶ አንተ እኔ እኮ ምን ያስታውሳለሁ መድኃኒዓለምን እንዴ ተኩርኩም እኮ ነው መላኩ ያው ልጅ ተገባላችሁ ያው ወጡ እነሱ አንገባም አሉ ገና ለገና ከሰገጠን አይቀር ሉና እንዳለው በራስህ ተመልከታ መድኃኒዓለም አባት አረ እንዴት ነው የሚጨንቀው በኢየሱስ ብሎግ እንደዚህ ነው ሰሩት ለማንኛውም ካሜራማን ያስፈልገኛል እንደመጣ ካሜራማን ያስፈልገኛል የዋላውን የፊቴን ማን ይቅረጾሽ የፊት ለፊቴ ማን ይቅረጾ ልቤ እንትን ጋሪ አገኘው ማለት ነው በጋሪ እንኳን ትናለን ልጁ ባለ ጋሪው ከዞረ ካሜራውን አዞርላችኋል ዞራል ወላችሁ በትንሹ ቢሆን ከዚህ ባለ ጋሪ ጋር ኤክስፒሪየንስ እየተቀያየር እንሄዳለን እንደዛው በዛው ከተማዬን አሳያችኋል ኢትዮር ባረግ ይደብራል ለአንድ ቀን ጋሪ ገባ አልገባንም ወቀና ስራ ሲጠፋ ወደ ዩቲዩብ አለም ለማንኛውም አገሬ ላሳያችሁ በትንሹ
ይኸውላችሁ አጥቼ መጥቼ በጣም ተናድጃለሁ። በጣም ይኸውላችሁ ተጋደምኩ። ግራ ቢገባኝ ተኛው። ካሜራው ራሱ አንግሉን ቀይራል። ይኸው አጥቼ ይኸውላችሁ እሷ ራሱ የሳቀችልኝ ነው። ገብርኤል ልጁን ደውልለታለሁ በቃ ለበዓል ወጥቼ ምናምን ከዚህ ሀገር ምናምን እና ቪዲዮ ልደልተው ለጫነው ይኸውላችሁ ሁለት አሰበኝ። ልጫንላችሁ እግዚአብሔርን የሚወዱት ይመስልሻል? የሚወዱት ይመስልሻል? ማረ የእሷ ሀሳብ ቪዲዮ እንዲጫን ነው። እኔ ደግሞ ሀሳቤ ሙሉ ቪዲዮን ሳልሰራው እንዴት ነው የምጭነው? በጋሪ እንደዛ ሄጂ 60 ብሩ አይደለም። አንቺ ደግሞ ታስባነኛለሽ እንዴ? ለ60 ብሩ አይደለም። እግዚአብሔር እንዴት እንደተናደርኩሽ። በቃ ቢያንስ ዛሬ እንኳን ዩቲዩብ ቪዲዮ ሰርቼ እመለሳለሁ ብዬ ነበር። አልተሳካም። እንዲረዱኝ ነው። እስቲ እርዱኝ። እስቲ እናንተ በቃ ያላችሁን ጠብጠብ። ነዳጅ የለም፣ ስራ አቁም ያለው እርዱኝ። ወደ ዩቲዩብ ራሱ አንዴ የተመለስኩበት ምክንያት በነዳጅ ምክንያት። ሰው ኢራን ይቅር በይኝ ይላል። እኔ በምን ይቅር ተበለኝ? እኔ ምን አጥፍቼ ነው ይቅር የምትለኝ? ለማንኛውም ቪዲዮን እጭነዋለሁ። ቪዲዮን እጭነዋለሁ። እንኳንም አልተሳካ። ለማንኛውም ቪዲዮን በፖስተር ላደረገው ጀርባውን በፖስተር ላደረገው ጥላ እንደው መመለሻ ነው የሚሆነው አይመስልሽም? ለማንኛውም በቃ ባይሳካም እናንተ ጋር ከስንት ጊዜ በኋላ ተገናኝተናል። ለማንኛውም ወዳችኋለሁ። ሰብስክራይብ አድርጉ። ከምንም በላይ ሰብስክራይብ አድርጉ። ቀጣይ በልበ ሙሉነት እንድመለስ ሰብስክራይብ አድርጉ። እቺን ጋጣባ ግንባራ ማይታጨታ እሷንም ወደ ዩቲዩብ አመጣላችኋለሁ። አያችሁት? ለማንኛውም